السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ዛሬም በሁለተኛ ቪዲዮ ብቅ ብያለሁኝ። ሁላችሁንም ከልብ ማመስገን እፈልጋለሁ። በመጀመሪያ አይዞሽ በርቺ ምናምን ያላችሁ ለምታበረታቱኝ በጣም አድርጌ ነው የማመሰግነው። አሁንም እገዛችሁ አይለኝ። ቤተሰብ የሆናችሁ ላይክ በማድረግ አበረታቱኝ። እንደውም ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ እገዛችሁ አይለኝ። ኢንሻአላህ ወደፊት እያደር እየተለማመድኩኝና የዩቲዩብን ህግ እያወቅኩኝ ነገሮችን በደንብ እየተረዳሁ የተሻለ ቪዲዮዎችን ምናምን ለመስራት እሞክራለሁኝ። ኢንሻአላህ ያው ሁሉም ነገር ቀስ በቀስ ነው አይደለም የሚለመደው። ኢንሻአላህ ሁሉም ነገር ቀስ በቀስ ለመልመድ እሞክራለሁኝ። ያው ግን ሁላችሁንም ከልብ እንደማመሰግን ልንገራችሁ ብዬ ነው። በጣም አድርጌ ነው የማመሰግነው። አይዞሽ በርቺ። ዩቲዩብ ተስፋ ያስቆርጣል። በርግጥ ያኔ ቀላል አይደለም እንደሌላው እንትን ትንሽ ይከብዳልና ጠንክሪ ምናምን ለምትሉኝ በጣም አድርጌ ነው የማመሰግነው። ኢንሻአላህ እኔም ለመጠንከር ተስፋ ላለመቁረጥ እሞክራለሁ። በነገራችን ላይ እኔ ገና ዩቲዩብ ከፍቼ እሰራለሁ የሚለውን ሐሳብ እንትን ስለው ዳር ሆኜም አንዳንድ ነገሮችን ሳይ ያኔ እንደሚያደክም ነው ብዙዎች የሚናገሩትና ተስፋ ላለመቁረጥ ወስኛለሁ። የሆነ በጣም የሚያለፋ ነገር ከጀርባ ውጤት አለው እና ኢንሻአላህ ለመጠንከር እሞክራለሁኝ። እናንተም አዳዲስ ሰው ሲመጣ በተለይ ልክ እንደኛ አይነት ሰው ሲመጣ እያበረታታችሁ ያኔ አብዛኞቻችን የምናበረታታው ታዋቂ የሆኑትን ከፍ ያለ ሰብስክራይብ ያላቸውን ፌመሶችን እንደው በየቦታው እየሄዱ ፕራንክ የሚያደርጉ ምን የሚሉት ነው እንጂ በሰው ቤት ሆነው የሚሰሩት ልክ እንደኛ አይነቶቹን የሚያበረታታ የለም። እና እናንተም እያበረታታችሁን እስበሳችን ካልተጋገዝን ያው ትላንትና ቪዲዮ ላይ አንስቼዋለሁኝ እኛን የሚያግዘን የለም። እና ያለላችሁ ነው ፈልገው ሲቀጥል ተስፋ አልቆርጥም። ኢንሻአላህ ተስፋ ላለመቁረጥ ወስኜ ነው ወደ ዩቲዩብ የመጣሁት። እኔ ከዚህ በፊት የሆነ ተሞክሮ ነበረኝ ማለት በዩቲዩብ ሳይሆን በሌላ እንትን ጓደኞቼ ጋር ቁርአን ለመጀመር ተመካከርና ጀመርን። የተወሰነ 2 ወር 3 ወር ምናምን እንደቀረውኝ ምንም ሊገባኝ አልቻለም እና በቃ እኔ አይገባኝም ስለዚህ አልቀራም ብዬ ተውኩት። ወጣሁኝ ከዛ ከመርከዝ ጓደኞቼ ቀጠሉ መቅራታቸውን ማለት ነው። አመት ምናምን እንደሆነው ግማሾቹ ከተሙ። ኋላ ቀር የተባሉት ለራሱ 15ኛ ጁዝ ገባን 16 ጁዝ ገባን ምናምን ሲሉኝ በጣም ነበር የተሰማኝ። ከዛ በኋላ ጋብ ብዬ ተነሳው እኔ ራሴ ያኔ ወደ ኋላ ባልቀረሁ ኖሮ አመቱን ሙሉ ከዛ ወጥቼ ወደ ሌላ ሶሻል ሚዲያ እንትን ባላልኩ ኖሮ በቀራ ኖሮ እስካሁን ድረስ እኔም እኮ ጨርስ ነበር የሚለው ነገር ተሰማኝ እና ተነሳሁኝ እኔም ለመቅራት። ከዛ በኋላ ቀጠልኩኝ። ያኔ ልክ እንደዚህ ሆኖ እሱም ይከብዳል። እንደው ባንዴ ብድግ ብለን የምንፈልገው ቦታ ላይ ልንደርስ አንችልም። ከአሊፍ ጀምረን ላይ እስከምንደርስ ድረስ በጣም ብዙ እንትን አለውና ተመልሼ እንዳድስ ጀመርኩኝ። እነሱ ሲያጋጥሙ እኔ እንዳድስ አሊፍ ብዬ ማለት ነው። አልሐምዱሊላህ ተሳካልኝ። ተቅሪበን አመት ከምናምን ነው የፈጀብኝ። ምክንያቱም እንደምነግራችሁ ቀላል አይደለም። ያኔ አንዳንድ ሰዎች ይቀላል፣ እኔ ግን አልቀለለኝም። እዚህ ጋር ነገራችሁ የፈለኩት ቁርአን ቀርቼ ያከተምኩ እያልኩ ሳይሆን ያን ለማሳወቅ አይደለም። ምን ያሁን ፍላጎቴ የሆነ ነገር ተስፋ እንትን ብለን ተስፋ ቆርጠን ስንተወው ወደኋላ ያስቀረናል። ተስፋ ለመቁረጥ መስራት የሆነ ነገር ላይ ፎከስ ማድረግ ውጤታማ ያደርጋል። እና በዛ የተማርኩት ነገር ተስፋ ባልቆርጥ ኖሮ በሰዓቱ ይዛኔ አልቀራም ብዬ ወደ ኋላ ባልቀር ኖሮ ከነሱ ጋር ጨርስ ነበረ። እና ያኔ ከረፈደም ቢሆን ከኋላ ቀርቼም ቢሆን ደረስኩኝ አልሐምዱሊላህ አሰብኩበት ቦታ ላይ። ወደዚህም ስመጣ ስጀምር ላለማቋረጥ ወይንም ደግሞ ተስፋ ላለመቁረጥ ጠንክሬ ለመስራት ወስኜ ነው የመጣሁት። ኢንሻአላህ ለመጠንከር እሞክራለሁኝ። እናንተም እዚህ ጋር ይሄን ቪዲዮ የምታዩ ልጆች በሙሉ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። ማለቴ
እኔ አሁን ኩሽና ውስጥ ምግብ ስሰራ ቪዲዮ እየቀረጥኩ በፖስት ምናምን አሪፍ ነበረ። ነገር ግን ከጀርባችን ሌላ ካሜራ አለ። እኛ እዚህ ስንቀርጽ እኛን የሚቀርጽ ሌላ ካሜራ አለ እና ምንም አይመችም። እንደዚህ ቁጭ ብዬ እንትን ከምል ምግብ ስሰራ ብቀርጽ ለኔ ራሱ አሪፍ ነበረ። የምግብ እይታ አለው የሆነ ሾርት ቪዲዮ ለቅቄ ነበርና የምግብ እይታ አለው። ያው ስለምፈራ አጠፋዋለሁ። ምክንያቱም ምናልባት ካየሁ ቲክቶክ ላይ ለራሱ እንደዚህ ፖስት አለው ምናምን የሚል ሀሳብ አለኝ። ግን ካዩት ማለት በቁጥራችን ስለሆነ የምንከፍተው ያውታል። ለኛ የምሰራው ምግብ ለምን ተፖስተ ይላሉ በሚለው ስለምፈራ አጠፋዋለሁ። እና የምሰራው ምግብ ለራሱ ፖስት አሪፍ ነበረ ለኛ። እኛው ግን ታውቃላችሁ እኛን ከጀርባ የሚቀርጸን ሌላ ካሜራ አለና ትንሽ አስቸጋሪ ነው። ኢንሻአላህ በምንመጣበት ሀሳብ የምናቀርበው ቪዲዮ ስታዩ ላይክ አድርጉ፣ አበረታቱን፣ ከጎናችን ሆኖ ኢንሻአላህ ነገራችን ገብተን ደግሞ የተሻለ ስራ እንሰራለን፣ የራሳችንን ስራ እንሰራበታለን። ብቻ ያው ይጠቅማል። አሁን እዚህ ቦታ ላይ ሆነን ብናሳድገው ሚዲያውን እዛ ስንሄድ እንሰራበታለን ባላህ ፍቃድ። እና ውዶቼ ላችሁ የመጣሁት በመጀመሪያ ላመሰግናችሁ ነው የምታበረታቱኝ። በመቀጠል ደግሞ ሰብስክራይብ እንድታደርጉ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ገዛችሁ አይለየኝ፣ ላይክ እያደረጋችሁ አበረታቱኝ። ኢንሻአላህ ደግሞ እየለመድኩ ምናምን በተሻለ ቪዲዮ እመጣለሁ።